የፍቅሩ አገባብ ቀላል አገባብ አልነበረም። ደግሞ ይገርማቸዋል እንደሚገደል መረጃ ነበራቸው። ሁሉም ያውቃል። እንኩሮ ሚዲያ አንዱ ያበደበት ምክንያት እንዴት እሱ መረጃ ሰጥቶ ነበር እንዲገደል ብሎ ሊገባ ነው የሚል መረጃ እዚህ ታውቃላችሁ። አንዱ ኡጋንዳ የሚስቱ ወንድም አለ፣ የመሳይ ሚስቱ ወንድም አለ ኡጋንዳ። ቅርብ ነው እሱ ወሬ ይሰማል እዛ እና ሊያመልጥ ነው ፍቅሩ ብሎ ለመሳይ ነግሯል። መሳይ ቀድሞ ነግሯል እዛ እንዲገደል እንዳያመልጣችሁ ብሎ። አሁን ማምለጡን ሲሰማ መሳይ አበደ። መሳይ በቃ ትልቁ ያሳበዳችሁ ነው። የሚጻጡት በሙሉ በፍቅሩ ምክንያት ነው። ፍቅሩ ወጣ። ፍቅሩ ሲወጣ ግን መጀመሪያም ጀምሮ በተገኘው ስብሰባው ሊቃወማቸዋል። አማራን ዋጋ እናስከፍላለን፣ ከህዋት ጋር የሚደረግ ነገር አይሆንም፣ ጥይት ይሰጡናል፣ መሳሪያ ይሰጡናል፣ ቀለብ ይሰጡናል፣ ይቅርብን፣ የነጻነት ትግል ነው፣ ኮቾሮ በልተን እንታገላለን፣ ከሻቢያ ጋር የምንታገለው ትግል ይላል። ሁልጊዜ በዚህ ነው የጠመዱት እንደዚህ። ይሄን ደግሞ ይሰማሉ ኤርትራውያኖቹ፣ ይሰማሉ እዛ እንደሚቃወማቸው፣ ህዋቶቹ ይሰማሉ እዛ እንደሚቃወም